ለዓለም ስጋት የሆነው የሆርሙዝ ሰርጥ። ክቡራን የቻናላችን ቤተሰቦች በዚህ ሰዓት የደረሱና አስፈሪና ዘግናኝ የሆነ ከባድ የጦርነት ማዕበል ከመካከለኛው ምስራቅ አልፎ ወደ ተለያዩ መላ የአፍሪካና የአውሮፓ ሀገራት እየተስፋፋ ይገኛል። አሜሪካ ለኢራን የ48 ሰዓት ማስጠንቀቂያ ሰጠች። እንዲሁም የኢራኑ የሆርሙዝ ሰርጥ ኢላማ መደረጉ ተነገረ። በዛሬው ዕለት እስራኤል በኢራን ሚሳኤል በከፊል እንደወደመች ተነገረ። 48 ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር ዋሉ። ውድ የሰምሮ ኒውስ ቤተሰቦች በዚህ ሰዓት የደረሰን ዋና ዋና መረጃዎች ወደ እናንተ እያደረሱ ያለው እኔ ሰምሮ ነኝ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ በቀጣይ የምለቃቸው አዳዲስና አጓጊ መረጃዎች ቀጥታ በስልካችሁ በኖቲፊኬሽን መልክ የማሳወቂያ ምልክት ይደርሳችኋል። እንዲሁም ሼር ኤንድ ላይክ እያደረጋችሁ አበረታቱ። በዛሬው ዕለት አዳሩን እስከ ረፋዱ ድረስ እስራኤል በኢራን ከባባድ ክሩዝ ሚሳኤል ስትጋይ ውላለች ተባለ። ታዲያ ለዚህ ኢራን ወደ እስራኤል ደቡባዊ ግዛት ዲሞና ሚሳኤል ማስወንጨፏን ተከትሎ እስራኤል ሚሳኤሎቹን ማክሸፍ ተስኗት ኢላማቸውን የመቱ ሲሆን እስካሁን በ22 ሰዎች ላይ ጉዳት አድርሷል ተብሏል። በዚህ ምክንያት ኢራን በእስራኤል ላይ የሚሳኤል የበላይነት መውሰዷን አስታውቃለች። ነገር ግን የኢራን ሚሳኤል ጥቃት በዚህ የሚቀጥል ከሆነ እስራኤል ኒውክሌር ቦምብን እንደምትለቅ ተሰግቷልም ነው የተባለው። አሜሪካ ኢራንን የ48 ሰዓት ማስጠንቀቂያ ሰጠች። የአሜሪካ ጦር የኢራንን የኃይል ማመንጫ ጣቢያዎችን ካወደመ የወደሙት እንደገና ሲጠገኑ ድረስ የሆርሙዝ ባህር ሰርጥ ሙሉ በሙሉ ይዘጋል በማለት ኢራን ለዶናልድ ጄ ትራምፕ ከባድ መልእክት አስተላልፋለች። ሁሉም የእስራኤል የኢነርጂ መሰረተ ልማት ኢላማ ይሆናሉ። እንዲሁም የአሜሪካ የጦር ቤዝ ያላቸው የቀጠናው ሀገራት የኃይል ማመንጫዎች ሙሉ ለሙሉ ኢላማ ይደረጋሉ፣ ይወድማሉ ስትል ኢራን ማስጠንቀቂያ ሰጥታለች። የኢራን ወታደራዊ ቃል አቀባይ የአሜሪካና እስራኤል የጦር ዲፖዎችና የኃይል ማመንጫ ጣቢያዎች እንዲሁም ደግሞ ታላላቅ ካምፓኒዎች ባሉበት የቀጠናው አጎራባች ሀገራትም ጭምር በቅርቡ ወደ ዶጋመድነት ይቀየራል ሲል ታላላቅ የማስጠንቀቂያ ቃላት አስተላልፏል። በደቡባዊ ኢራን ዞን የሚገኘው የአሳሉየህ ግዙፍ የተፈጥሮ ጋዝ ማጣሪያ በዛሬው ዕለት በእስራኤል መመታቱን ተከትሎ አሁን ቀይ መስመር ታልፏል ተብሏል። በቀጠናው የሚገኙ የኃይልና የነዳጅ ሳይቶችን በሙሉ አቅማችንን እናጠቃለን ሲሉ የኢራን ወታደራዊ ቃል አቀባይ ተደምጠዋል። በዚህም በቀጠናው ከሚገኙ የነዳጅና ኢነርጂ አካባቢ ዜጎች ለቀው እንዲወጡ ኢራን መልእክት አስተላልፋለች። የአሜሪካ እስራኤልና ኢራን ጦርነት ወደ ተለያዩ የአፍሪካና አውሮፓ ሀገራት እየተሸጋገረ ይገኛል። ይሁን እንጂ በየቀኑ የሚወድመው የሰው ልጅ ሕይወትና መሰረተ ልማት እየጨመረ መምጣቱ ተነገረ። እስከዚሁ ሰዓት ድረስ በተለያዩ ሀገራት በጦርነቱ ምክንያት ከ2000 እስከ 2500 ሰዎች ሞተዋል። በዓለማችን ከፍተኛ ፐርሰንት የሚይዘው የዓለም የነዳጅ ምርት የሚያልፍበት የሆርሙዝ ሰርጥ ቀጠና በኢራን ወታደራዊ ኃይል መገደቡ ለዓለም ስጋት ፈጥሯል። ከባለፈው ሳምንት ጀምሮ እስከ አሁን ድረስ ኢራን ወደ እስራኤል እና ወደ ተለያዩ የባህረ ሰላጤው ሀገራት የሚሳኤል ኢላማዎች እያዘነበች ትገኛለች። አሁን ጦርነቱ በሶስቱ ሀገራት ብቻ ሳይሆን በመላው መካከለኛው ምስራቅ እየተስፋፋ ይገኛል። አሁን ላይ ጦርነቱ ወታደራዊ ኢላማዎችን ብቻ ሳይሆን ኢኮኖሚያዊ ስርዓቶችን ማውደም ላይም በእጅጉ እያነጣጠረ ነው። አሜሪካ የኢራንን የኤሌክትሪክ ኃይል ማመንጫዎች ለማውደም ስትዝት፣ ኢራን በበኩሏ በባህረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ሰፈሮችና የኃይል መሰረተ ልማቶችን እንደምትመታም አስጠንቅቃለች። የዓለም የነዳጅና የኢኮኖሚ ቀውስ እየተባባሰ መምጣቱ ተነገረ። የነዳጅ ዋጋ ባለፉት ዓመታት ታይቶ የማይታወቅ ጭማሪ አሳይቷል። በዓለም ዙሪያ የቤንዚንና ናፍጣ ዋጋ እየናረ ሲሆን የአየር መንገዶችም በነዳጅ እጥረት ምክንያት በረራዎችን እየቀነሱ ነው ተብሏል። ይህ ሁኔታ በጥቂት ቀናት በአፍሪካ ሀገራት ከፍተኛ አሉታዊ ተጽዕኖ ያመጣል። የነ አሜሪካ ቀጣዩ እርምጃ የኢራን ኃይል አቅርቦት መረብን መምታት ሊሆን ይችላል ተብሏል። ኢራንም መልሳ የአሜሪካ አጋሮች ላይ ተመሳሳይ ምላሽ ልትሰጥ ትችላለች። ይህም ቀጠናዊ ጦርነትን ሊያስነሳና የዓለም ኢኮኖሚን ወደ ከፍተኛ ቀውስ ሊከተው የሚችል ይመስላልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ወሳኙን የሆርሙዝ ሰርጥ በ48 ሰዓት ውስጥ እንድትከፍት ካልሆነ ግን የኃይል ማመንጫዋ እንደሚመታ አስጠንቅቃለች። ኢራን ዛቻውን አጣጥላ ጥቃት ከተፈጸመ ግን የከፋ አጸፋ ለመስጠት መዘጋጀቷን አሳውቃለች።
ከጠላቶች መርከብ ውጪ ሌላው ማለፍ ይችላልም ብላለች። እነኚህና ሌሎች መሰል መረጃዎች ከተለያዩ የዓለም አቀፍ መገናኛ ብዙሃን የተወሰዱ ናቸው። ክቡራን የቻናላችን ቤተሰቦች ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ በቀጣይ ታማኝና አዳዲስ መረጃዎች እስክንገናኝ መልካም ተመኘው። Discovery left Florida on April 5th with 7.6 tons of new science equipment and spare parts, including equipment that should improve the station's capability for Earth observation work, equipment that could help astronauts avoid muscle atrophy and scientists better understand muscle atrophy, and equipment that will help keep the station systems cooling properly.